ዝም ብለን ብንቀብጥ ምናምን ዞር ዞር ብንን እንወጋለን እኛም ራሳችን ማለት ነውና እንዳንወጋኛ ምንድነው እያደረግን ያለ ነው? ቡና እያፈለን አይቆጡ መቤቴ አይቆጡ የእርሶ ከራማ ለየት ይላል እያልን ከራማዋን እየተለማመን ምክንያቱም ያንተ ጥያቄ ሳይኖር አንተ ነበርክ። ያንተ ጥያቄ ከተመለሰልን በኋላ አንተ ትኖራለህ፣ ጥያቄ ያልፋል። ለኛ አንተ ሰው ነው ኢምፖርታንት መጀመሪያ ማለት ነው። ከዛ በኋላ ጥያቄዎቻቸው ምናቸው ክርክሩ ጭቅጭቁ እንድትረኩ እንትን ነው እንደ ሁለተኛ ነገር ነው። በፍላጎት ላይ የተመሰረተ ነው። አሁን አንዳንድ ሰው እንዋይ ብለህ ስትለው ሪሲኒንግ እንደባደብ ያልከው ይመስለዋል። ሲመጣ በቃ ግሎ ነው የሚመጣው ምናምንና ያው ሀሳብ ነው የምትቀያየረው። የተለየ ነገር የለም። እንትን አይደለም የተለየ ነገር የለም። ሀሳብ ነው ግዴታ። አንተ የምታምንበትን ነገር እና የተረዳኸውን ነገር ለእኔ ትነግረኛለህ። የምትለውና የምታምንበትን ነገር ትለኛለህ፣ እኔም እነግርሃለሁ። ከዛ አንጻር ነው የሚነጋገረው። ሰው ግን በሌላ መልኩ ስለሚረዳው ነው። እና አሁን 665 ከሁሉም ሳይሻል አይቀርም። እና አንዳንዴ ሕክምና ምናምን ሲያስፈልግ ያው ወደ እናንተ እንጽፋለን ማለት ነው። ሪፈር ትንሽ እንትን ማለት ነው። ከበድ ያሉ ኬዞች ሲመጡ ወደ እናንተ ለመጻፍ እንሞክራለን ማለት ነው። ማሻአላ እና ጥሩ ነው ራሱ ማለት እንዲህ መኖሩ ራሱ ትልቅ ነገር ነው። ራሱ 665 የሚባለው የደመናው አምላክ መቼም ስላሴን እያፈራረሰ ስለሆነ የደመናው አምላክ እንግዲህ ስራውን እየሰራ ነው። አይኔ ይመስላል። ኢብራሂም ዝም አልክ ምን ነው? ኦፓን አትቀሩም ኡስታዜ ባይዘወይ በዛው ሰላም በላት። ኦፓናት ኦፓል ናት ቅርንፉድ በሌላ አካውንታቸውን እያዘጉባቸው ሰሞኑን አይ ዶንት ኖ ምን ትሬንድ እንደሆነ ወይ ሪፖርት እንትን ሁሉንም ያረቁባቸው ሀሳብ ላይ መሞገት ሲያቀታቸው ነው። አሁን የሚሳደብ ሰው ቢሆን ኖሮ አሁን ተሳድቦ ቢሆን ወይም ደግሞ ፎትተው ቢሆን ኖሮ ምናምን ነገር ቢዘጉባቸው ችግር የለውም። አሁን ቃል ምን አረገች ሻሃዳ ቤቷ አስያዘች ተብሎ ነው ሰሞኑን የተያያዙት ማለት ነው። እነ ሁሱ እነ ዛህራውን ላይ ቀራቸው ምናምን ነገር። አሁን ደግሞ ባቢሎንንም እንደዛው ምንም ያለው ነገር የለም። ኦፓል ደግሞ በቃ ጀስት እንትን ነው። አንዳንዴ እኮ እኛም እንረገጣለን በኦፓል። እኛም እኮ አይደለም መስመር ስንስት አንዳንዴ ጠዋት አድርገናለች። እኛንም ጸባያችን እናሳምረን ነው ቡና እያፈላ ምናምን ከራማውን እየተለማመንን ነው እየካደምን ነው እኛ ያለ ነው እንጂ ዝም ብለን ብንቀብጥ ምናምን ዞር ዞር ብንን እንወጋለን እኛም ራሳችን ማለት ነውና እንዳንወጋኛ ምንድነው እያደረግን ያለ ነው? ቡና እያፈለን አይቆጡ መቤቴ አይቆጡ የእርሶ ከራማ ለየት ይላል እያልን ከራማውን እየተለማመንን ነውና ጸባያችን እናሳምረን ስላለን ነው እንጂ እኛም ራስን መስመር ካለፍን ድንበር ካለፍን የምር ምን ሳደብ ቢሆን የሰውን ሃይማኖት ምናንቋሽ ቢሆን እርግጠኛ ነኝ እኛን የምትለቀን አይመስለኝም። በዚህ እስኪ እንግዲህ አሁን ወደ 1 አመት ሊሞላት ነው እንግዲህ ሴፕቴምበር ላይ ነው ያወቅኳት። ወደ አሚራ ሻዳ የያዘች ሰሞን አካባቢ ላይ ነው ማወቃት እና ሴፕቴምበር አካባቢ ላይ ነው ወደ ኦገስት ምናምን አካባቢ ላይ ነው ያወቅኳት ማለት ነው። እንግዲህ ካወቅኳት ጊዜ ጀምሮ አንድ ቀንም እኛን ተናግረን አታውቅም። ግን መስመር ካለፍን ያው መናገሯ ስለማይቀር እኛም በባህሪያችን አስተካክለን ጸባያችን አስተካክለን ቀባና ማዕቀብ አድርገን በራሳችን ላይ ተሰትረናል እና ያን የተሰተርነው ደግሞ ደርባባ ለመሆን ገራገር ለመሆን ፈልገን እንጂ ቀበኛም ቃተኛም ሞገደኛም ለመሆን ፈልገን አይደለም። እና እሷ በደንብ ነው የምትረዳን። ያው የእሷ ከራማ እስካሁን ድረስ ከእሷ ከራማ ጋር ነን ያለ ነው። በየትኛውም በኩል ስትመጣ እሺ ብለን ቡና አፍልተን ሀድመናት ምናምን ያዋለን እስካሁን ድረስ ትንሽ እንትን ነው ወጣ ያለ ከራማ ነውና ሲነሳ እንዳንዳች ነገር ሲያደርጋት እኛ እናውቃለን። እነሱ አልተረዷትም በደንብ። ለዛ ነው በምንም በኩል ስትል በዚህም ብትል ምንም መፍትሄ አላገኘችም። እና ለዛ ነው። ኦፓል እንዴት ነሽ? ሰላም ኡስታዝ እንዴት ነሽ? ምንድነው የሚያስቅሽ? አይ ፓፓራዚዎች ዝም በሉ በቃ እኔ ዝም ብዬ እቀመጣለሁ ስላቸው ኦፓል ናት ይላሉ። ሜንሽን እያደረጉና እንደ ማለት ነው መስራቸው። ሰላም ብያለሁ ኡስታዝ እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየሽ። እንዴት ነሽ? ሁሉ ሰላም ነው? ሁሉ ሰላም ነው። አካውንትሽ ተዘጋያኛው ተዘግቶ ሳይሆን ኡስታዝ መቱትና ከትናንት ወዲያ ትንሽ ሄድ ብዬባቸው ነበር። አረገበ ከገስትም ላይቭ የማያስገባኝን አካውንት ፖስት ማድረግም አልቻልኩኝም እና ይረፍ ብዬ ነው። ኮፒ ሊንክ እስቲ ያደርጉላት ያ ጀማ ያኛውን አካውንት ማለት ነው። ከባድ ነው። አይ ብዙም ስንት ቀን ነው የሚለው? የታመመ 7 ቀን። እንግዲህ ኢንሻአላህ ይደርሳል። በዚህ ለጊዜው ተጠቀሚና ኮፒ ሊንክ አድርጉላት። አይ ቲንክ የሚስተካከል ይመስለኛል። እኔ በፍሪደም ኦፍ ቶት የማያምን ሰው በአሳሰብ ነፃነት የማያምን ሰው በጣም ችግር ነው ያለበት። ጊዜው ዘመኑ የሀሳብ ገበያ ነው። በሀሳብ ለዋላይነት
በሐሳብ ልዕልና፣ በሐሳብ ገዥነትና በሐሳብ ዘውግ የማያምን ሰው እንዲህ አይነት ችግሮች አሉበት። ረብጣ የሆነ ሐሳብ አንድ ሰው ይዞ ሲመጣ በተሻለ ሐሳብ ለማረቅና ለማሳለጥ ለመሞገት መሞከር እንጂ እርርና ብርን ብሎ መንጨርጨርና መንተክተኩ አዋጭ አይደለም። ለዛ ነው ከሰው እያፈተለከ ያለው። ልንረዳቸው ይገባል ብዬ አስባለሁ ኡስታዝ። ምክንያቱም ሰውን ክርስቲያን ማድረግ ባይችሉ እንኳን ክርስቲያኖቹን ክርስቲያን ሆነው እንዲቆዩ ማድረግ አልቻሉም እና በእውነቱ ህመማቸው ሊሰማን ይገባል። በዜግነትም ቢሆን እንደዛ ነው የምንረዳው እና ይናደዳሉ። በጣም ኢሞሽናል ናቸው። ሰው እንደ ምርጫ የሚወስዱት ቴሌግራም ላይ ቆንጆ ቆንጆ ግሩፖች አሏቸው። የሪፖርትም የኮፒ ሊንክም ሰው ላይፍ ሲገባ የሚጠራሩበትም አላቸው እና የሚችሉት ይሄንን ነው ብዬ ነው የማስበው። እኔ በደስ በቃ እንደዛ ነው ታማሙ ስለሆኑ ይናደዳሉ። በፊት ምንም አይመስለንም አይነት ስታይል ነበራቸው እና በቃ የሆነች የሚስቋት የጅብ ሳቅ አለቻቸው እና ሰው ሸሃዳ ሲይዝ አሁን ግን እሱም ሊደብቅላቸው አልቻለም መሰለኝ ፔናቸውን እና ቀጥታ ገር ብለው መተው ሪፖርት ነው የሚሄዱት። ያ ፕሮሰስ ነው፣ ይለምዱታል። አብረናቸው ነው የምንቆየው። ነገ ስለሚቀላቀሉን ብዙም ልናስቀይማቸው አንወድም ብዬ ነው የማስበው። እኔ ጥያቄ ሲጠየቅ ራሱ እኮ ፓል የሚሉት እኮ ምንድነው የሙስሊሞች ጥያቄ ነው ይሏቸዋል። ሙስሊሞች እንዲያው ሙስሊም ነሽ ልትሰልይ ነው የመጣሽው ምናምን ይላሉ። ጥያቄውን ከመመለስ ይልቅ እኔ አይደለሁም እያለቻቸው አንድ ክርስቲያን የነበረች ሴት፣ ምክንያቱም እኛ ቤት እዚህ ከመጣች ተነድፋ ነው የምትሄደው ወይም ደግሞ ተነድፎ ነው የሚሄደው። እኛ ጋር የመጣ ሰው የሆነ ክትባት ሰተን ምናምን ነገር ነው። መድኃኒቱ መጀመሪያ ላይ ሊያም ይችላል፣ እየሰራ ግን መድኃኒት ነው የሚሆነው፣ ውስጥ ነው እንትን የሚለው። በኋላ ላይ ግን ቤታቸው ሄደው ጥያቄዎችን ሲጠይቋቸው የእንትና ትምህርት ነው፣ እንትና ጋር ሄዳችሁ ነው፣ እንትና ጋር አትግቡ ምናምን እንደዛ አይነት ነገር ነው የሚሏቸውና ያ ነገር ልክ እንደዛ ሲመጣ ወዲያውኑ ሰዎቹን ሳያውቁት የእስልምና ትምህርት እያስተማሩ እንደሆነ ይነግሯቸዋል። ከዛ ከሰለሙ በኋላ ደግሞ ሂድ ከዚህ ምናምን ሙስሊም ነሽ ብለው ካባረሩሽ በኋላ ልክ ደግሞ ሻሃዳ ስትይጂ ያኔ ነይ ጠይቂ ይሉሻል። ነይ ጠይቂ እኛ ጋር ምናምን ይሉና ምንድነው የሚያደርጉት? ጥያቄ አይደለም፣ የጥያቄ መልስ አይደለም የሚያደርጉት፣ ዲቤት ያደርጉታል። ማለት ምንም የማያውቀውን ሰው ጥያቄ ያለኝ የሚለውን ሰው ልክ ደቂቃ እንትን ስለ እስልምና ታውቃለህ፣ እስልምና እንደዚህ ነው፣ እስልምና እንደዚህ ነው ምናምን እያሉ ኔጌቲቭ ሜንታል አቲቲዩድ እንዲይዙ፣ አሉታዊ የሆነ አመለካከት እንዲይዙ ያደርጓቸው። ያ ደግሞ ምንድነው ሰዎችን እያጠነከረ ነው የሚሄደው እንጂ እያላላ የሚሄድ ነገር አይደለም እየሄዱበት ያሉ አካሄድ ማለት ነውና አደጋ ውስጥ ነው ያሉት። የምር እኛ ደግሞ እስካሁን ድረስ ሃይፐርሶኒክ ነው እየተጠቀምን ያለ ነው። ሱፐርሶኒክ ተጠቅመን አናውቅም። እንደምትመለከቱ የሆነ ጥሩ እንትኖች ሙግቶች አሉን። ሪፊቴሽን ያዘጋጀነው አለ ራሱ እስካሁን ድረስ የምንጠቀምበት የዛሬ 3 ዓመት 4 ዓመት ያዘጋጀነውን የኮምፓራቲቭ ሪሊጅን የሃይፐርሶኒክ የሆኑ የኮምፓራቲቭ ሪሊጅን እንትኖች ናቸው። አሁን ግን ምንድነው ጸና ያለ ነገር ከመጣብን ያኔ ሱፐርሶኒክ የሆኑ የኮምፓራቲቭ ሪሊጅኖች እንትኖችን አይዲያዎችን እናቀርባለን ማለት ነው ብለን እናስባለን። ኢንሻአላህ በጣም በተጠናከረ ሁኔታ ሪፊቴሽን በደንብ አዘጋጅተናል። እያንዳንዱ ነገር እኛ የምንለውን ነገር ምን መልስ እንደሚሰጡ እያንዳንዱ ነገር እነሱ የሚሉትን ነገር ምን አይነት አመለካከት አላቸው የሚለውን ሳይኮሎጂካል ሜካፕ አለው፣ ሎጂካል ሜካፕ አለው፣ ኦፕቲሚስቲክ የሆነ አፕሮች አለ፣ ፐሲሚስቲክ አፕሮቾች እንዴት ነው የሚመታው የሚለውን ነገር አለን። ኢንዳክቲቭ አርጊመንት እና ዲዳክቲቭ አርጊመንት ምንድነው? ቫሊድ እና ኢንቫሊድ ምንድናቸው? ሳውንድ እና ኢሳውንድ ምንድናቸው? ወይ በአማርኛ ርቱ ሙግትም አለን። የርቱ ሙግት ምንድነው በሚለው ነገር፣ የርቱ ሙግት ምንድነው የሚለው ነገር፣ ስሙር ሙግት ምንድነው፣ ስውት ሙግት ምንድነው የሚለው ነገር፣ ምንጨታዊ ሙግት ምንድነው፣ ምንጨታዊ ሙግት የሚለው የመንጢቅ የሚባለው በኢስላም አስተምሮት ውስጥ ወይም ደግሞ በእናንተ ሎጂክ ወይም ስነ መክኒው የሚባለው ነገር በደንብ የተዋቀረ ነገር አለ። ከዛም ባሻገር ደግሞ ያው የስነ ምግባርና የግብረ ገብ አኽላቅና አደብ የሚባል ነገር አለ። ሞራልና ኤቲክስ የሚባል ትምህርትም አለኛ። በተለያየ መልኩ ኤፒስቴሞሎጂካል አፕሮች አለው፣ ኦንቶሎጂካል አፕሮች አለው፣ ሜታፊዚካል አፕሮች አለው፣ ሎጂካል አፕሮች አለው፣ ኤስቴቲክስ ሁላ አለው። ራሱ ኤቲክስ ብቻ አይደለም ያለው። ያውላ ያደረግነው ምንድነው እንዳልኩሽ ነው። አሁን ራሱ ማለት ሃይፐርሶኒክ ነው እየተጠቀምን ያለ ነው። ዘመኑ ደግሞ ሲመጣ ደግሞ እየረቀቀ በመጣበት ሰዓት ደግሞ ሱፐርሶኒክ ደግሞ እንጠቀማለን ማለት ነው። ከዛ አንፃር ነው ኦፓልዬ። አይ አንተ ሮል ሞዴላቸው ነው የሚገርምህ ነገርና አንዳንድ አካላት ዌብሳይት ለመፍጠር ጥረት እያደረጉ ነው። እኔ እንግዲህ ሪሰርች ስላልሰራችሁ የተጋቀለ እንቁላል ነው ልትሸጡበት የሚችለው ወይም ደግሞ ከሼል ልብስ ገዝታችሁ ከጠበበ ነው ልታረጉበት የምትችሉትና ፕሊስ ሪሰርች ስታደርጉ እርዳታ ከፈለጋችሁ ፖስታ ጠይቁ ብያለሁ ወደ ፍር ብለው። ምክንያቱም ይሄ
ምንድነው በቃ ሁሉ አይቅረኝ አይነት ነገር ነውና አባቶቻችን ሲኖዶስ እስከሚያረጋ እንጠብቅም ምናምን ይላሉና እንግዲህ የነሱ የሃይማኖት ተቋም ሰፋ ያለ ነው፣ ግን በግለሰብ ነው ዌብሳይት ክሬት ያደረጉት። ያው ይሄም ደግሞ ካንተ የተወሰደ ነው። ስቲል ነው አልገደሉትም አልሰቀሉትም የሚለው መጽሐፍን አንዱ ካነበበ በኋላ ካልከፈላችሁ ንጽጽር አላሰራም እስከ ማለት ደርሷል። እኔ እንደውም አዎ አልተሰቀለም እንዳይል ፈርቼ በቃ ለተወሰነ ቀን ረፍት አደርጋለሁ። ለደህንነቱ ያሰጋኛል ካለበት ሁኔታ አንጻር እና እንግዲህ በቅርቡ አንዳንድ ዌብሳይቶች ለእንቁላል መሸጫነት ሊያገለግሉ ይችላሉ እና በድፍረት ግን ቢመጡ እርዳታህን ባልነበር ፖስታዝዬ አንዳንድ ሪሰርች ብታግዛቸው በጣም ደስ ይለኛል። እንደዛ እንኳን አቅም ላይ አልደረስንም፣ ግን ያው እንደዛ ከሆኑ አንድ ሰው ኮፒ እያደረገ የሚሰራ ከሆነ ያው ግድግዳ ላይ ተደግፈው የሚያደርግ ሀረግ ነው የሚሆኑት እና በኋላ ላይ ፍሬም ሊያፈሩ ይችላሉ። ችግር የለውም። እንደ ግድግዳ እንሆናቸዋለን ማለት ነው። ሀረግ ተቀለች በራሱ መቆም አይችልም፣ በራሱ ማደግ አይችልም። ማደግ የሚችለው ግድግዳ ተደግፎ ነው ወይ ደግሞ የሆነ ዛፍ ነገር ተደግፎ ነው እና ሀረግ ናቸው እነሱ ማለት ነው እና ምንም ችግር የለውም። ፍሬ ካፈሩም ችግር የለውም። እኛ ሃይማኖታቸውን ካወቁም ጥሩ ነገር ነው። ተከባብሮ መነጋገርም ከተቻለ ጥሩ ነው። ካልተቻለ ደግሞ ጥሩ ጎረቤት እንሆናለን። የጋራ እሴቶች አሉን። ሰው መሆን የጋራ እሴት ነው። የጎረቤት አቅም ይባላል። ረሱል ሰለላሁ ዐለይሂ ወሰለም እስከ 40 ቤት ድረስ ነው ያሉት። በጣም ጠንቃቃሙ ቡና አጣጭ ያስፈልገናል። ጥሩ ቤተሰብ መሆን ይቻላል ማለት ኦፓል እስካሁን ድረስ አልሰለምሽም፣ 1 አመት ምናምን ይሆንሻል፣ ግን ጥሩ ግንኙነት አለን። በሰልሚ ደስ ይለናል፣ አጅሩ እናገኛለን። ግን ካላህ ጋር ያልጨረሽው ነገር ካለ ደግሞ እኛ ሪሳላውን ማድረስ ብቻ ነው እንጂ ከዛ የተረፈ ነገር ሂዳያም ነሽም ሰጪም አይደለንም። እኛ አያገባንም እንደዛ ነገር። እኛ በለፋነው ቁጥር ላንቺ ጥሩ ባስተማረን ቁጥር አጅር አለን ብለን እናምናለን። ያ ነው እህታችን ብትሆኝና ላኢላሃ ኢለላህ የሚለውን ገመድ እንትን ብትይ ጥሩ ነው። ካልሆነ ተከባብሮ ሐሳብ ላይ ማሳለጥ ማረቅ ቢቻል ጥሩ ነገር ነው ብለን ነው የምናምነው። ልክ እንደ ባቢሎን ማለት ነው። አሁን ባቢሎን እንደዛ ነው። የራሱን ነገሮች እንትን ያደርጋል እንትን ይላል ምናምን ነገር ጥያቄም ይጠይቃል። ጥያቄው ደግሞ ቦምብ የሆነ ጥያቄ ነው ወይ? እሺ ና በቃ በዛ ጋ ና ኮምዶ ፖንድራ ሲዳን እና እንደዛ ነው ያለው ነገር። ኢንሻአላህ ሰላም ልበላችሁ ብዬ ነው የመጣሁት። እንኳን ደስ አላችሁ ልላችሁ ነው። ወንድማችን እኔ የምር ለመናገር ይሰልማል ብዬ ፈጽሞ በሆኔም በህልሜም አስቤውም አላውቅም፣ ካለው ከነበረው አንጻር ማለት ነው። የምር የኛ ግምት የተሳሳተ ነው ማለት ነው። እኛ የምናየው ነገር የውጭውን ነው፣ ራሱ አላህ የሚያየው ደግሞ የቀልብን ነው የሚያየውና በጣም ትልቅ ነገር አለ። ቤስካ ሄምታ እና ትልቅ እንትን ነው፣ ትልቅ ለውጥ ነው ያለው። ሄምታ ቤስካ ይቅርታ ከልጅ ጋር ሆኜ የልጅ አባት ነኝ፣ የልጆች አባት ነኝና ከዛ አንፃር ነው። በቃ ሉጣ ያ ጀማ ኢብራሂም ቀጥሉ ኡስታዜ። እሺ አትጥፋልና በጣም አንተ ብትኖር ብሎ ብዙ ነገር ሮል የተጫወተው በህይወቴ ውስጥ አንደኛው ኡስታዝ ዋሂድ ነው ብሎ ደጋግሞ ሲናገር ነበር እና እየሰራ ያለው ነገር የዋዛ አይደለም ኡስታዝ። እና ፎሎ አድርጉት። ብዙ ነገር ነው እያደረገ ያለው በዚህ ፕላትፎርም ላይ በዚህ እና በእውቀት ደረጃ ፉል ሆኖ ኡስታዝ ዋሂድን የሚያክል የሚንቀሳቀስ ሳይኖር ግን ፎሎ እያደረጋችሁት አይደለም። ሁለተኛ ደረጃ ኢቭን ለሰለምቲዎች ማዕከል እየተገነባ ነው። በሱ ስም ንጽጽር የሚያስተምሩት ላይክ ላፍ ቲንግስ እየሰራ ያለ ሰው ነውና አትሊስት ፎሎ አድርጉ፣ ሰፖርት አድርጉ እና የመጀመሪያ ደጋግሞ ኡስታዝ ዋሂድ ቢኖር ደስ ይለኝ ነበረ ብሎ መልእክቱን አድርሷልና ለመናገር ያህል ነው። እሱን ኡስታዝ ያ እኔም ለዛ ነው የደወልኩለት። ደውሉለት ሲል ለዛ ነው በጣም ሲፈልግ ነበር። እኛ ዓላማችንም ያው ሰዎች ነፃ እንዲወጡ ነው የምንፈልገው። ብኖር ደስ ይለኝ ነበረ ባየው ራሱ ማለት ነው ያለው ነገር ማለት ነው። ደስታውን ብካፈለው ደስ ይለኝ ነበር አብሬ ማለት ነውና ግን ባልኖርም ኢንሻአላህ በሰማሁበት ሰዓት ላይ በጣም ነው ደስ ያለኝ። ሰዎች የሚያስቡት የቁጥር ጉዳይ ይመስላቸዋል። ሰዎች የሚያስቡት የቲፎዞ ጉዳይ ይመስላቸዋል። ይሄ ሰዎች የሚመስላቸው እንትን ነው። እኛ ስለ እሳት ነፃ ሰው እንዴት ነፃ ይወጣል ብለን ነው እንትን የምንለው። እኔ ምር ተርፎኝም አይደለም ያው ከልጆች ጋር ነው ያለሁት። ስራ ሰራለው። በስራ ሰዓት እረፍት በማገኝበት ሰዓት ላይ ያለችኝ ሰዓት መጥቼ እዚህ ቦታ ላይ ፕላትፎርሙ ጥሩ ፕላትፎርም ነው፣ ብዙ ሰው የምናገኝበት ነው፣ ብዙ ሰው ሻዳ የሚይዝበት ነው ብለን እየመጣን ያለውን ውዴታ ያላፊት ለማግኘት ፈልገን ነው፣ ሌላ ነገር አይደለም። እና ዓላማችንን ክርስቲያኖች ቢረዱልን ደስ ይለን ነበረ፣ ደስ ባለን ነበረ የበለጠ ማለት ነው።
ቢያዳምጡ ምንድነው የምናምንበት ሚስኮንሴፕሽን እንዳይዙ። ዲነል ኢስላም ማለት ምን ማለት ነው? ሚዲያው ጭራቅ አድርጎ የሳለውን ነገር ትክክል አይደለም። ከኛ ስሙት። ስትሮማን ፋላሲ አትስሩ። ቁልመማይ ጸጽ አታዝጹ። ቁልመማይ ጸጽ ማለት ይሄ ስትሮማን ፋላሲ ማለት ነው። ሳሰሩ ከምንለውን ነገር እንትን በሉና ከተሳሳትንም ተሳስታችኋል በላችሁ ሞግቱን። አትስደቡን። ተርፍ ቃላት አትጠቀሙ። ስሜትንና የሰዎችን እምነት ሊያቆስላቸው የሚችል ስሜታቸውን ሊነካ የሚችል ነገር ከተጠቀምን እኛም ማስተካከል አለብን ብለን እናምናለን። የሰዎችን ስሜት፣ የሰዎችን ሐሳብ፣ የሰው ማለት እንትን እምነቱ ሰው ክብሩ ነው እና እምነትን ማንም ሰው የሰዎችን ስሜት ሊያስቆጣቸው የሚችሉ ነገሮችን ይሄ ማድረግ የለብንም ብለን ነው የምናምነው። ኢንሻአላህ ይሄ ነገር ዳቦ ይቀጥላል ማለት ነው። ወደፊት ነው መጪው ዘመን የኢስላም ነው፣ የዲኑል ኢስላም ነው የመጪው ዘመን ማለት ነው። እኛ ከሰራን በደም ግራውንድ ላይ መሬት የያዘ ነገር ከሰራን ብዙ ነገሮችን መቀየር እንችላለን። አሻራችንን ጥለን እናልፋለን ማለት ነው። በታሪክም አላህ ዘንድ ተጠያቂዎች እንዳንሆንና ዋጋ እንዳያስከፍለን አሁን ላይ ያለው ነገር ኢፈርት ኤንድ ኮሚትመንት እያደረግን ወደፊት እንሄዳለን ማለት ነው። ይሄ ነው። በርቱ፣ ተበራቱ። ስላየዋችሁ ደስ ብሎኛል። ቅርንፉድ እና ባቢሎን በርቱ፣ ተበራቱ። መኖራችሁ ራሱ ለኛ ማለፊያ ነው፣ ለኛ ራሱ ማለት ነው። ብሰልሙ ደስ ነው የሚለን፣ ባሰልሙ ደግሞ እንዲሁ አንዳንዴ ገስት ላይ መጣችሁ ቤት ከፍታችሁ የምታወሩት ነገር በጣም ነው ደስ የሚለው። መኖራችሁ በራሳችሁ ያኖረናል ማለት ነውና አንዳንዴ ትንፋሻችሁ ስለሚያስፈልገን መጣ እያላችሁ ጎብኙን። ይሄን ነው ምንድነው። ጃቢሮ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ ጀማ ሰላም አለይኩም ብያለሁ። እንኳን ደስ አለ። በአምላክ ነው ደውዬልህ ነበር እኮ ኡስታዜ፣ አልተመቸህም መሰለኝ። አልተመቸኝም ዛሬ አልተመቸኝም። ነገር አላየሁትም ነበረ፣ በኋላ ላይ ነው ያየሁት ሁሉን ነገር። እሺ ኡስታዝ ቀጥሉ። ጫጫታ ላይ ነው ያለሁት እኔ። ኢብራሂም ሲጎትተኝ ነው እንዳያንቀኝ ብዬ ገባሁት። አዎ እንዳትወጣ ኡስታዝ። ቆይ ከመሄድ በፊት አንዴ ሄደ። እሺ ፎሎ አድርጉኝ። ይሄን አካውንት አዲስ ነውና የሁሱ ቤትም ዘግቷል፣ እኔም ታግጃለሁ ለ3 ቀን። ስለዚህ መግቢያ እንዳናጣ ጃቢር ጋር ብቻማ አናሳልፍም እንዴ? ምን ሆናችሁ ነው? እና እንዳላችሁ ፎሎ አድርጉኝ እሺ። ይሄን አካውንት ፎሎ አድርጉ። ምን አልሽ? አይ ጃቢር በታሪው ስለደረሰበት ስጋት ላይ ነው። አዎ ጃቢርም እስቲ አንዴ ላቀሳስራችሁ። ጃቢር ምን አልክ? ተው ስማ፣ አንገተ ላይ እንዳይጠመጠሙ ሁለቱ ልጆች ሰልመው። ቆይ አንዴ ጫጫታው ስልጣና ማውራት ጀምራ 2 ደቂቃ። አይ እሺ ኢንሻአላህ እንደዛ እናደርጋለን። እስቲ ዛሬ ያው የባቢሎንን ነው ከጎኔ ማረገው እንደዚህና እሱን አርገን ነው እንዲህ የምንቀመጠው። ኢሳቅ ሰላም አለይኩም ወራህመቱላህ። ሰላም ልበላችሁ ሁላችሁንም ተራ በተራ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ነው? ሰላም ነው አልሐምዱሊላህ። ይሄ አካውንት ፎሎ አድርጉ ልበል፣ እኔም ላስተዋውቅ እንደ ኃይለኛ አስተዋዋቂ ፎሎ አትርሱ። ፎሎ እያደረጋችሁ ባትን ነበረ ወንድ ነህ እስቲ አትበል። እሺ እና ያ ጀማ እንደዛ ነው። ቤቱን ፎሎ አድርጉ። ከዛ በተረፈ ደግሞ ማን ነበር? አሲያ ሰላም አለይኩም። አዲስ አሰላሙ አለይኩም። ቅድም ተባብለናል ብዬ ነው፣ እሷ ደግሞ በውስጥ ብላኛለች። ያው ለዛ ነው። እና ማሻአላህ በጣም ጥሩ የሆነ ቆይታ ነበረ በወንጌል ዙሪያ ያደረግነው። ዛሬ በወንጌል ዙሪያ አሪፍ ቆይታ ነበር ያደረግነው። እስቲ ምንድነው አስተያየት ያለው ሰው ወይ ደግሞ ክርስቲያኖች ገብታችሁ ኢብራሂም ተሳስተሃል፣ አሁን ያወራው ነገር ኮምፕሊትሊ ስህተት ነው፣ ኢየሱስ ከአምላኩ ሲሰማ የነበረው የትውልድ መጽሐፍ ነው የሚለኝ ሰው ካለ ማውራት ይችላል። የትውልድ መጽሐፍን ነው ከአምላኩ እንትናን ወለደ እንትና በ8ኛው ቀን ኢየሱስ ተገረዘ፣ እንደገና ደግሞ ወንድ ልጅ እንደምትወልድ ተነገራት ምናምን። ይሄንን ነበር ወይ ከአምላኩ የሚሰማው ነበር ጥያቄና እንዴት ነው? እስቲ ይሄንን ነገር የማይስማማ ክርስቲያን ካለ መግባትና ማውራት ይችላል ለማለት ፈልገን ነው ማለት ነውና ምን ትላላችሁ? እስቲ አስተያየታችሁን እንፈልጋለን። በተለይ ደግሞ ከኦፓልና ከባቢ አንዳንድ አስተያየቶችን እንፈልጋለሁ። ከተማራችሁት እናንተም ብዬ ነው ያስተማርኩት። ባይዘወይ ብሮ እኔና ኦፓል ረጅም ዓመት ነው እና ወንጌልን እሷ ትስበከው፣ ወንጌል ይወጣል ማለት ወንጌልን እሷ ትስበከውና ዊ ቢን ፍሬንድስ። ቲክቶክ ላይ ሃይማኖት እንደሚሞገት እውነተኛው ሪል ላይፍ ፈራ ነበር እና ጓደኛዬ ናት ረጅም ዓመት እና ትስበከው ነው የምልክ እኮ እንደውም ይናፍቀኛል። ለረስ በኪ ወንጌል ነው የምላት። የምር
በደንብ ነው ፍትፍት አድርጋ የምታጎርሳቸው እና አንዳንድ ጊዜ ኧረ ኦፓ ወንጌልሽ ናፈቀኝ እላታለሁ በውስጥና ትንሽ ለኩስ አረጋታለሁ። የምር ነው የምልህ። እስቲ ትስበከና ዛሬ ኦፓል አንዴ በቃ አሁንማ ተይዘሻል። ተይ አይ ያው ያልካቸውን ሀሳቦች ቅድም ያነሳቸውን ከዚህ በፊት ተናግሬያቸዋለሁኝ እና በንግግሬ አይወዱም ታሪክን የሚወዱ ሰዎች መጽሐፍ ቅዱስን ሪከመንድ ያደርጋሉ፣ ፖለቲካን የሚመርጡ ሰዎችም ክርስቲያን ይሆናሉ የሚል መርህ ነበረ። ጌታ አሁን ተጸጽቼ ትቻለሁ። እኔ ክርስትና ፖለቲካ ነው የሚል አቋም አለኝ። አስተምሮቱ ክርስቲያኖቹን አይደለም እያልኩ ያለሁት እና የአስተምሮቱ ስርዓት ፕሮሰሱ ፖለቲካ ነው የሚል አቋም ነው ያለኝ። በዚህ አቋሜም ነው የማንዋደደው። እንደ ማስረጃ እንደ ምክንያት አንተ ቅድም የዘረዘርካቸውንም ከዚህ በፊት በተለያዩ ሀሳቦችንም አቅርቤ አውቃለሁኝ። አሁን ያቆምኩት ያው እናንተ ስላላችሁ ተተኪ ትውልድ ስለመጣ አሁን እኛ ሞራል ላይ ነው የምንሰራው። ወደ ሞራል ዞረናል። ሰዎችን ሞክ እናደርጋለን ብለው የሚያስቡ ሰዎች በስድብ ልክነትን የሚናፍቁ ሰዎች አሉ። ሌሎች ሰዎች ሞክ በማድረግ አታክ በማድረግ እና እነዛ ሰዎች ላይ ነው እናንተም እኮ እንዲህ ናችሁ ብለን እናስታውሳቸዋለን። ለማስታወስ ያክል ያው እኛ በሌላ መንገድ ነው የምናሳልጠው። ዋናው ላይ እናንተን አስቀምጠናል። ቆየን ጡረታ ከወጣን እንጂ ወንጌል ላይ እኔ ብዙ አስተምሬያለሁ። ከአዲስ አበባ ለምጋም ከዚህ በፊት ስንገናኝ የተለያዩ ጆርኒዎች ነበሩን። ከዛ ውስጥ አንዱ ወንጌል ነው። በወንጌል የሚመኩ ሰዎች ይመጣሉ። ትምክህታቸውን ደግሞ እኛ ያው በእውቀት አይታየት አድርገን በምህረት የምናልፋቸውም ሰዎች አሉ። በወንጌል የተገረፉ ሰዎች አሉ። በግድ ክርስቲያን ያደረግናቸው ሰዎች አሉ። ኤቲስትንን ብለው አይ ኤቲስት አይደላችሁ እናንተ ተገርፋችሁ ወደ ቦታችሁ መመለስ አለባችሁ ብለን የመለስናችሁ አሉ። አብን ያኮረፉ አሉ። በኢየሱስ ፍቅርም የከነፉ አሉ። እኔ ኢየሱስ ሳይገባው ኢየሱስን እወዳለሁ የሚል ሰው ነፍሰ ገዳዩም ያፈቅራል የሚል አቋም ነው ያለኝ። ገባክ? እነዚህ እስራኤል ክሮች እንደሚያፈቅሩ ሰዎች ሰው ከነፍሰ ገዳይ ፍቅር እንደሚይዘው ነው እውቀት የሌለበትን የኢየሱስ ፍቅር የምረዳውና ፍቅር ብቻ በቂ አይደለም። ፍቅር አያድንህም። እወዳለሁ አቋም ለድህነት አይሆንም። አቋም ነው። አቋም እኔ ያደንቃለሁ። የሚያምኑ ሰዎችን አበረታታለሁ። አማኝ የሆኑ ሰዎችን በደንብ ነው የማበረታታው። ግን የምትወደው ነገር እውነት የመሆን እድሉና ታማኝነቱን እኔ ማወቅ አለብኝ ነው። አይ እንዲሁ ወደዋለሁ ካልክ ጭፍን ፍቅር ከሆነ ደግሞ ያው ሰዎች ከነፍሰ ገዳዮችም ፍቅር ይዛችኋል እና አንድ ቀን ትሞታላችሁ ራሳችሁን አድነው የሚል ቅስቀሳ ላይ ነው ያለ ነው። እንግዲህ እኛ የ665 ቲሞች የሞተ ማንነታቸውን በጥላቻ ውስጥ የሚያልፉ ሰዎችን እናድናለን። ምክንያቱም ሶሻል ሚዲያ ላይ የማየው በኮምፓራቲቭ ላይ ልምድ የላቸውም፣ ስራ አጦችም ናቸው እየመጡ የሚሰሩት። ከዛ ደግሞ ለማዋረድ በቃ ሰዎችን ለማጥቃት የሚጠቀሙበት ነው። እነዚህ ስትራቴጂዎች አክቲቪስቶች በፖለቲካ ዓለም እንኳን አይጠቀሟቸውም። አሁን ላይ ኤክስፓየር ዴት አድርገዋልና የምመኝላቸው እኔ ወደ ተፈጥሮ እንዲመለሱ ወደ እውነት እንዲመለሱ ነው። ግን ያ የሚያግዳቸው ነገር የሞተ ማንነት አለባቸው። በሙስሊም ቢላ ሽንኩርት አልከትፍም ከሚለው ጀምሮ ያለው ውስጣቸው ያለው ኢስላሚክ ፎቢያ እስኪወጣ ድረስ እየወዘወዘን ስራችንን እንሰራለን። ምክንያቱም የሞላ ነገር ላይ ብትጨምር ይፈሳል፣ ብዙም ጥቅም የለውም ኢብራሂም። እና እኛ ከስር ማጉደል ነው የኛ ተልእኮ። እናጎላለን፣ እናንተ ትሞዳላችሁ፣ ከእናንተም ደግሞ እኛ እንማራለን። ያው እኛ ጡረታ ስለወጣን አሁን መማር ላይ ነው ፎከስ የምናደርገው። የማስተምረው ወንጌል የለኝም፣ ከእናንተ የተሻለ ብዙም የወንጌል እውቀት ስለሌለኝ ማለት ነው። እና ግን በጣም ላደንቃችሁ የምወደው ነገር ብዙ ጊዜ እስልምና ላይ የምትሰሩ ሰዎች ለዘለፋ ቦታ አትሰጡ። የሆነ ታርጌት አላችሁ፣ እዛች ታርጌቷ ላይ ነው የምትሄዱት እና ያችን ተርን ፖይንት ይዛችሁ ነው ሀሳባችሁን ፍሎ የምታደርጉት። አስተምሯችሁ ለድህነት የሚሆን ነው። ጥያቄያችሁ መለኮታዊ ነው። ያው የቼቼንያ አምባሳደሮች ደግሞ ሁሌም ሰው የልምምድ ውጤት ነው፣ ከለመዱት ነው። እንዴት አደርክ ሲባል አይ ምን ሆነ አደርኩት ብለህ ነው፣ ወገቤ፣ አይኔ፣ ጥርሴ ምናምን የሚል ሰው የሚነሳበት የራሱ መነሻ አለው። አንድ ሀገር ዜጎች ብንሆንም አንድ አይነት ፀሐይ ብንሞቅም የመጣንበት ጆርኒ ግን በጣም ይለያያል። ስለዚህ እነዛን ሰዎች ውስጣቸው ያለውን ባዶነት እስኪሞላ ድረስ የምሰሩ ስራ እኔ በጣም ይገርመኛል፣ አደንቃችኋለሁ። እና ከእናንተ ስቲል መማር ጀምረዋል። አሁን ላይ የሆነች ስታይል መውሰድ ጀምረዋል እና ትሪትመንት ለማድረግ የሆነች ትሪት ለማድረግ ጥረት ያደርጉና ግን ልማድ አይለቅም። ወዲያው አፈር አባህ ብላ ያንተን ነብይ የማላውቀው ነብይህን ሰድቤ እንዳላሳብድ ምናምን ነገር ብለው ወዲያው በስጋ ይገለጣሉ እና ያሳዝኑኛል። ሰው ያለውን ነው የሚሰጠው። ምክንያቱም
የመጡበት መንገድ ነው ያ ነው። በዛ ውስጥ ነው ያለፉት። እኛ ብዙ ሰርተናል ብዙ ደክመናል ብለን የምናወራው ነገር ባይኖረንም ግን ከሞተ ማንነታቸው ከዛ ከጎጂ ልምምዳቸው ውስጥ እንዲወጡ ጥረት እናደርጋለን። ፍርሃታቸውም ያ ነው። ውስጣቸው ቻርጅ ያደረጉት ነገር ጥላቻ ስለሆነ አሁን ጃቢርን ከማይወዱበት አንዱ ጃቢር በጣም ሀምብል የሆነ ሰው ነው። ይገባና በጣም ለስላሳ ድምፅ ነው። ቀስ ብሎ ነው የሚያወራው። ሲሰደብ መልስ አይሰጥም። በትህትና ነው የሚያወራው። ጠብቆ እስቲል ይሄ ትህትና ያስፈራቸዋል፣ በጣም ያስፈራቸዋል። ይጠረጠሩታል። ተጠርጣሪ ጃቢር አንድ ነገር ልንገርሽ። ቆይ ያልሰማሽው ሊያገባቸው ነው የሚያሰልመው እየተባለ ነው። ምን ትያለሽ? እንደዛ ከሆነ እኔም ሻዳ ይዛለሁ። መርሁ የትዳር ከሆነ 72 እስክንሞላ ድረስ አናቋርጥም። በየትኛውም መንገድ ቢሆን ያልገባቸው ነገር ምንድነው መሰለህ፣ ሴት ልጅ ስትመርጥ ብዙ ጊዜ በምክንያት ነው የምትመርጠው። ስለዚህ ለአንድ ወንድ ብላ ራሷንም እምነቷንም ከቀየረች ትተማመንበታለች ማለት ነው። ማንም ሰው በነገር ላይ በራሱ አይቀልድም። አንድ ነፍስ ያለው ሰው በነፍሱ አይቀልድም። አንድ አይን ያለው ባፈር አይጫወትም እንደሚባለው ነውና እንግዲህ አለመመረጣቸው ምን ያሳዝነኛል በእውነት። በዛኛው በምስራቅ ቀጠና ያሉ ሰዎች ይሄን ራሱ መሸፈን አለመቻላቸው፣ አንድ ሴት የሚገባትን ፍቅር መስጠት አለመቻላቸው ያሳዝነኛል። ምክንያቱም ክርስቶስ ቤተክርስቲያንን እንደወደደ ባል ሚስቱን ይውደድ እንደራሱ ስጋ ነው የሚለውና ይሄን እንኳን ማድረግ አይችሉም ማለት ነው። ድህነቱ ቀርቶ ጽድቁም ቀርቶ የሚሰጡት ፍቅር እንኳን ሙሉ አይደለም ማለት ነውና ያሳዝናል። በጣም ይገርማል። جماعة السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እኔ እየተሰማው ነው። እንትና አስታክ አረገብኝ ያ ጀማ። ወይስ ደግሜ በዚህኛው አንተ ልበል ወይ መከራይ? ትሰማለህ? እሺ እንዳያራግፈን በዛኛው አካውንት አንዴ በዛኛው አካውንት በሌላ ስልክ ልምጣሽ። አንድ ጊዜ ቆይ፣ በሌላ ስልክ ቀጥሉ እናንተ። እንዴ ስልኩ ስታክ ስላደረገ እኔ አወራ ዘንድ መልካም ሆኖ ታይቶኛል። አርሱና ነው ወይኔ እኔ ትንሽ መልእክት ስላለች ነው ወርዳለሁ ማለት ነው። አስተላልፊ ቀጥሉ። የምትፈልጉ ሰዎች ቀጥሉ። ያ ጀማ طيب ኢንሻአላህ ያ ጀማ እንትን ቪዲዮ ሰርች አለሁ ማለት ነው። ገብታችሁ ያኔ ኮፒ ሊንክ ማድረጊያ አፕሊኬሽን ነው ማለት ነው የምትፈልጉ ያኔ ያላወቃችሁት እስከዛሬ ማለት ነው። ቪዲዮ ሰርች አለሁኝ እንዴት ያኔ አከፋፈቱን ሁሉንም ነገር ሰርች አለሁ። ግቡና እዩ ማለት ነው። طيب እስካወራረዱ ሁሉንም ነገር ነው የሰሩት። ባቢ የኔ ውሃ አለ ጠንከር በል። ይሰማኛል። የሚሰማኔ ግን አላስነቃም። አስመለጠኝ እኮ እኔ ጥያቄ ነበረኝና ኡስታዝ ወይድ የማይመልሰው ጥያቄ ነበረ። ይብሩ አስመለጠው። እውነት ነው። ጃቢር አለ ባቢ ጃግን እኔ የሚገርምሽ ነገር ረዳውት የሚኪናውን ነው። እሺ ሰላም ናችሁ? ያቻለው ደህና ዋሉ። ወደ ጥልቅ ወርዳችኋል ሁለታችሁ። ባቱርጂ ግን መልካም ሆኖ ታይቶኛል። እሺ ሁላችሁንም ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ኢብሮ ቪዲዮውን አጥፎ እኔ እስካወራ ድረስ እንዳይቆራረጥ። ከዛ ላበራ እኮ አልነበረም እንዴ?
ቪዲዮ የማብራት ሱስ አለብክ። እኔ ኬት እንደለከተክ እኔ እንጃ። ወይ አስማና እንዳስጠመጠመብህ ምናምን። እሺ ኦፓል እንዴት ነሽ? ኦፓል ለተኛ ነበር ዛብሎ እኔ በጣም የገረመኝ የለበስነው ልብስ አንድ አይነት ነው። ማች ያደርጋል። አይተሻል? ቀይ ሻርፕ ተከተለሽኝ አድርገሻል። የኔ ጃኬቴን አይነት ልብስ ደግሞ ፊትሽ ላይ ለጥፈሻል። እንዴት እንደሆነ ፖለቲካ እየሰራሽ ነው ወይስ አልገባኝም። ልታገባ አስብ ካልሞና ለምርጫ ቅስቀሳ እንዲረዳኝ ብዬ ነው። አይ አሪፍ። አክቹሊ እኔ በጣም ሰልጥነዋል ኮንፊደንስ አላቸው ብዬ ከማስባቸው ሰዎች ውስጥ አንዱ ራሱን የሆነ ነገር ላይ አድርጎ ያንን ነገር ለሰዎች ዲፋይን ለማድረግ የማይጋጋጥ ሰው በጣም ለኔ ትልቅ ሰው ነው። እና እኔ እንደዛ አይነት ሰው ነኝ መሰለኝ። እኔ የሆነ የሚሄደው መንገድ አለ። ያን መንገድ ለኔ እስከገባኝ ድረስ አይመለከተኝም። ስለሌለው ሰው መንካት አልወድም። ግን ያ በቃ ለኔ ሰላም እስከሰጠኝ ድረስ አሪፍ ነውና አንቺ ጋር እንደዚህ አይነት ነገር እንዳለ በጣም ነው እንትን መለውና ትዝ ይልሻል አይደል? እኔ ሃይማኖት ሳይኖረኝ በፊት ራሱ ሀብጋ ምናምን ነገር ነበርን ተሰብስበን ትዝ የሚልሽ ከሆነ አውና የዛኔ ከማቅሽ ዛሬ ላይ ሳይሽ ትልቅ ስቴፕ መተሻል። ያው ስለ ሃይማኖታችን ስትሟገቺ ትወያለሽ፣ የሚነቀፈውን ትነቅፊያለሽ ምናምን በጣም እንደዚህ አንቺ ማየት አሪፍ ነውና ምንድነው ማለት ከኛ ጋር እህት እንዳትሆኝ የያዘሽ ነገር ምንድነው? ምናልባት የያዘሽ ነገር ምንድነው? እኔ በጣም ማወቅ እፈልጋለሁ። አይ ነው የሆነ ገስም አደርገው ነገር አለ ግን ያው